ሃይ ጋይስ ሰላም ናችሁ? እንደምን ናችሁ? በዛሬው ትምህርታችን ደግሞ ቻፕተር 6 እንማራለን ማለት ነው። ቻፕተር 6ን ባጭሩ ሾርት ኤንድ ክሊር የሆነ ኤክስፕላኔሽን እናያለን ማለት ነው። ቻፕተር 6 ኢትዮጵያ ኢንተርናል ዴቨሎፕመንትስ ኤንድ ኤክስተርናል ኢንፍሉዌንስስ ፍሮም 1941 ቱ 1991 ይላል ማለት ነው። ስለዚህ ከ1941 እስከ 1991 ድረስ በኢትዮጵያ ውስጥ ኢንተርናል ዴቨሎፕመንቶች ነበሩ፣ እንዲሁም ኤክስተርናል ኢንፍሉዌንሶች ነበሩ ማለት ነው። ስለዚህ እነኛን እንማራለን ማለት ነው። ቀጥታ 6.1 ማጆሪ አድሚኒስትሬቲቭ ሪፎርምስ ኤንድ ሶሾ ኢኮኖሚክ ኮንዲሽንን ፖስት ሊበሬሽን ፒሪየድ። ፖስት ሊበሬሽን ፒሪየድ ላይ ሶሾ ኢኮኖሚክ ኮንዲሽኑ ምን እንደሆነ፣ አድሚኒስትሬቲቭ ሪፎርሙ ምን እንደሚመስል ባጭሩ እስቲ እናያለን። አድሚኒስትሬቲቭ ሪፎርምስ ከአድሚኒስትሬቲቭ ሪፎርሞች ውስጥ ለምሳሌ ስታብሊሽመንት ኦፍ ሴንትራል ገቨርንመንት፣ ሴንትራል ገቨርንመንትን ስታብሊሽ ማድረግ የተጀመረበት ሰዓት ነው። ስታብሊሽ ሆኗል። እንዲሁም ምንድነው ክሬሽን ኦፍ ሪጂናል አድሚኒስትሬሽን ሲስተም በተጀመረበት ሰዓት ነው። አድሚኒስትሬቲቭ ሪፎርም እየሆነ መጥቷል ማለት ለምሳሌ ስታብሊሽመንት ኦፍ ሴንትራል ገቨርንመንት፣ የተለያዩ ሴንትራል ገቨርንመንቶች ስታብሊሽ ተደርገዋል። ክሬሽን ኦፍ ሪጂናል ገቨርንመንትስ ኤንድ ዛት ኦፍ ኤክስፓንሽን ኦፍ ኤጁኬሽን ሲስተም። እዚህ ሰባት አድሚኒስትሬቲቭ ሪፎርምስን ኢትዮጵያ ብለን የምንወስደው ማለት ነው። ቀጥሎ ሶሾ ኢኮኖሚክ ኮንዲሽን ምን ይመስላል የሚለውን እስቲ ሶሾ ኢኮኖሚክ ኮንዲሽን በሰዓቱ ምን ይመስላል የሚለውን ለምሳሌ በሰዓቱ ስንል 1941 እስከ 1991 ድረስ ማለት ነው። ሶሾ ኢኮኖሚክ ኮንዲሽኑ ምን ይመስላል? ሪኮንስትራክሽን ኦፍ ዋር ዳሜጅድ ኢንፍራስትራክቸር፣ ለምሳሌ በተለያዩ ዋር ምክንያት ዳሜጅድ የሆኑ ኢንፍራስትራክቸሮችን ሪቢልድ ተደርጓል። ኢምፕሩቭመንትስ ኦፍ ሮድ፣ ስኩልስ ኤንድ ሆስፒታልስ፣ ፕሮሞቲንግ ኦፍ አግሪካልቸራል ሲስተም። እዚህ ሰባት ሶሾ ኢኮኖሚክ ኮንዲሽን። ለምሳሌ ሶሾ ኢኮኖሚክ ኮንዲሽን ለምሳሌ በጦርነት የተበላሹ መንገዶችን እንደገና ቢውልድ ማድረግ፣ ሆስፒታሎችን መገንባት፣ ፕሮሞቲንግ ኦፍ አግሪካልቸርን ፕሮሞት ማድረግ፣ ይሄ ሶሾ ኢኮኖሚክ ኮንዲሽን ነው ማለት ነው። ስለዚህ በሶሾ ኢኮኖሚክ ኮንዲሽን ውስጥ ቻሌንጆችም ነበሩ ማለት ነው። የተለያዩ ቻሌንጆች ለምሳሌ ፖቨርቲ ነበረ፣ አንኤምፕሎይመንት፣ ሊሚትድ ሪሶርስ፣ እነኚህ እንደ ቻሌንጅ መውሰድ እንችላለን ማለት ነው። ስለዚህ ማጆሪ አድሚኒስትሬቲቭ ሪፎርምስ ኤንድ ሶሾ ኢኮኖሚክ ኮንዲሽን ፖስት ሊበሬሽን ፒሪየድ የምንለው ውስጥ አድሚኒስትሬሽን ሲስተሙ ሪፎርም ተደርጓል። ለምሳሌ አድሚኒስትሬሽን ኦፍ ሴንትራል ገቨርንመንት፣ ስታብሊሽመንት ኦፍ ሪጂናል አድሚኒስትሬሽን ገቨርንመንት፣ ኤክስፓንሽን ኦፍ ኤጁኬሽን ሲስተም። እዚህ ሰባት ሶሾ ኢኮኖሚክ ሪፎርምስ ኤንድ አድሚኒስትሬቲቭ ሪፎርምስ ብለን መውሰድ እንችላለን ማለት ነው። ስለዚህ 6.1 ስተኒ ኤክስተርናል ኢንፍሉዌንስስ። ለምሳሌ ኤክስተርናል ኢንፍሉዌንስ ብለን የምንወስደው አንደኛ ብሪቲሽ ነው ወይ ብሪቴን ነው ወይ ብሪቲሽ ኢራ ብለን መውሰድ እንችላለን። ለምሳሌ ብሪቲሽ ኢራ ብለን የምንወስደው በኢትዮጵያ ውስጥ ብሪቴን ኢንፍሉዌንስ ያደረገችበት ሰዓት ወይ የብሪቲሽ ጫና በነበረበት ሰዓት ነው ብሪቲሽ ኢራ ብለን የምንወስደው። ስለዚህ ብሪቲሽ ኢራ ምን ነበረ የምለው ለምሳሌ ብሪቲሽ ኢራ መቼ ነው የተከሰተው ከተባለ አፍተር ኢትዮጵያ ዋዝ ሊበሬትድ ፍሮም ኢታሊያን ኦኩፔሽን ኢን 1941። መቼ ነው ብሪቲሽ ኢራ የተጀመረው በኢትዮጵያ ውስጥ? ኢትዮጵያ ከኢጣሊያን ፍሪ ከሆነችበት ሰዓት ጀምሮ ማለት ነው። ከ1941 ጀምሮ ማለት ብሪቲሽ ኢራ የተጀመረው 1941 ነው። ለምሳሌ ብሪቲሽ ኢራ ከየት ነው ስታርት አደረገው? አፍተር ኢትዮጵያ ዋዝ ሊበሬትድ ፍሮም ኢታሊያን ኦኩፔሽን in 1941. Britain had significant influence in the country. ብሪቲሽ ሲግኒፊካንት ኢንፍሉዌንሰር ነበር በኢትዮጵያ ውስጥ ማለት ከጣሊያን ቀጥላ ማለት ከጣሊያን
ሽንፈት ቀጥላ ብሪቴን ምን ነበረ? ሲግኒፊካንት ኢንፍሉዌንሰር ነበር በኢትዮጵያ ውስጥ ማለት ነው። ስለዚህ ብሪቲሽ አድቫይዘር አሲስትድ ኢን አድሚኒስትሬሽን ብሪቲሾች በሲስተም አድሚኒስትሬሽን ሲስተሙን ወደ እነሱ ማዞር የፈለጉበት ሰዓት ማለት ነው። ከዛ ሚሊተሪ አፌርስ ኤንድ ኢኮኖሚክ ማተርስ የተለያዩ ሚሊተሪ አፌርሶች ኢኮኖሚክ ማተሮችን እነሱ ኮንትሮል ማድረግ ይፈልጋሉ በሰዓቱ ማለት ነው። ብሪቲሽ ኤራ የምንለው ሰዓት ውስጥ ማለት በብሪቲሽ ኤራ ውስጥ ኢትዮጵያ ሪጌንድ ኢትስ ኢንዲፔንደንሲ አንደር ኢምፔረር ኃይለ ሥላሴ በብሪቲሽ ኤራ ውስጥ ነው ኢትዮጵያ ከጣሊያን ሽንፈት በኋላ ኢንዲፔንደንሲው ያገኘችው ማለት ነው። ለምሳሌ እዚህ ጋር ጣሊያንን ራሱ ከኢትዮጵያ ጋር ሰፖርት አድርጋ ያወጣችው ማን ነው? ብሪቲሽ ነው። ብሪቲሽ ሰፖርት ያደረገችው ለምንድን ነው ከተባለ የራሷ ፍላጎት አላት። የራሷ የሆነ ፍላጎት ስለነበራት ነው ኢትዮጵያን ሰፖርት ያደረገችው በሰዓቱ ማለት ነው። ከዛ ምንድን ነው ብሪቴን ግራጁዋሊ ሬዱስድ ኢትስ ኢንፍሉዌንስ አስ ኢትዮጵያ ስትሬንግዝ ኢትስ ሶቨረኒቲ። ስለዚህ በግራጁዋሊ ቀስ በቀስ እያለች በብሪቴን ምን ሆኗል? ያ ብሪቴኖች ወጥቷል ለመውጣት ችለዋል ማለት ነው። ስለዚህ ቀስ በቀስ ኢትዮጵያም ሶቨርኒቲን ስትሮንግ እያደረገች ከመጣች በኋላ ያው ብሪቴኖችም የሀገራችንን ወጥተዋል ማለት ነው። ያው ደግነቱ በእነሱ ኮሎኒ ስር አልወደቅንም ማለት ነው። ቀጥሎ ያው ብሪቲሽ ኤራ ምን እንደሆነ እስቲ ኮንሰፕቱ አይተናል። እስቲ ደግመን ብሪቲሽ ኤራ ዚስ in unit 3 you have stated the fascist Italians were defeated by the Ethiopians with the support of British force። ስለዚህ ቻፕተር 3 ላይ ተምረናል ማለት ነው። ፋሽስት ጣሊያን በኢትዮጵያ መሸነፉን ተምረናል በብሪቲሽ እገዛ ማለት ነው። ኦን ሜይ 5 1941 ኃይለ ሥላሴ ሪተርን ቱ አዲስ አበባ ይላል። ምሳሌ እዚህ ጋር ቻፕተር 3 ላይ እዚህን ፖይንት ተምረናል። ለምሳሌ ኢጣሊያን ዋር ጊዜ ኢምፐረር ኃይለ ሥላሴ ምን ነበረ? ምን ሆኗል? ፊልቱ ብሪቴን ወደ ብሪቴን ሸሽተዋል፣ ሀገሩን ለቆ ወጥተዋል ማለት ነው። ስለዚህ ከዛ 1941 ላይ ምን አደረገ? ሪተርን አደረገው፣ ተመልሶ መጣ ወደ ኢትዮጵያ ወይ ወደ አዲስ አበባ ገባ ማለት ነው። ዲስፓይት ኦፊሻሊ ሪኮግናይዚንግ ዘ ሶቨረኒቲ ኦፍ ኢምፐረር ኃይለ ሥላሴ ኢትዮጵያ ሪሜይንድ አንደር ዘ ኮንትሮል ኦፍ ብሪቴን። ከዛ ኦፊሻሊ ኢትዮጵያ ከኢጣሊያን ወጣ ኢንዲፔንደንሱን ወይ ሶቨረኒቱን ካገኘች በኋላ ኢትዮጵያ ምን ሆነች? አንደር ዘ ብሪቴን ኮንትሮል ውስጥ ወደቀች ማለት ነው። ስለዚህ ብሪቴኖች ኢንዳይሬክትሊ ኮንትሮል እያደረጉ ነው ማለት ነው ኢትዮጵያ። ስለዚህ ከዛ ዘ ብሪቲሽ ሚሊተሪ አድሚኒስትሬሽን ዴዲኬትድ ኦል ኢንተርናል ኤንድ ኤክስተርናል አፌርስ ኦፍ ዘ ካንትሪ በሀገሪቱ ውስጥ ምን አደረገ? በኢትዮጵያ ውስጥ ብሪቴኖች ምን ያደርጋሉ? ኢንተርናልም ኤክስተርናልም የሆኑትን ሁሉንም ኮንትሮል ማድረግ ይፈልጋሉ ማለት ነው ብሪቴኖች። ዜቨርን ኮንትሮል ኦፍ ዘ ሞስት ኢምፖርታንት ገቨርንመንት ቦዲስ ምን ይፈልጋሉ? ሞስት ኢምፖርታንት የሆኑ ገቨርንመንት ቦዲዎችን ኮንትሮል ማድረግ ይፈልጋሉ። ለምሳሌ ፖሊሲ ፎርስ፣ ሚሊተሪ ኦር አርሚ ኤንድ ፋይናንስ የመሳሰሉትን ምን አደረጉ? ኮንትሮል ማድረግ ይፈልጋሉ ማለት ነው እዚህ ጋር። ስለዚህ ሞስት ኢምፖርታንት የሆኑ ወይ ሲግኒፊካንት የሆኑ ፓርቲዎችን ኮንትሮል ማድረግ ይፈልጋሉ ብሪቴኖች ማለት ነው። ስለዚህ እነኝን ኮንትሮል አደረጉ ማለት ምንድነው? ምን እየሆነ ነው? ኢትዮጵያ ኮሎኒ ትሆናለች ማለት። ስለዚህ ፍላጎት ነበራቸው ፖሊሲ ፎርስን ኮንትሮል ለማድረግ፣ አርሚን ወይ ሚሊተሪ ኮንትሮል ለማድረግ፣ ፋይናንስን ኮንትሮል ለማድረግ ፍላጎት ነበረባቸው ማለት ነው። ስለዚህ ዘ ብሪቲሽ ሴትአፕ ዘ ኦኩፓይድ ኢኔሚ ቴሪቶሪ አድሚኒስትሬሽን የሚል ሴትአፕ አላቸው። ኦቨር ዘ ኦጋዴንን ጨምሮ ከኤርትራ ጋር ምን ለማድረግ የሆነ ሴትአፕ ነበረባቸው ማለት ነው። ኮሎኒያል አድሚኒስትሬሽን ስታብሊሽ ለማድረግ ማለት። ስለዚህ ዘ ፈርስት አግሪመንት ቢትዊን ኢትዮጵያ ኤንድ ብሪቲሽ ዋዝ ሳይንድ ኦን ጃንዋሪ 31 1942። ስለዚህ በጃንዋሪ 1942 ላይ የመጀመሪያ ስምምነት በኢትዮጵያና በብሪቲሽ ውስጥ ተፈራርመዋል ማለት ነው። ስለዚህ ዘ ትሪቲ ሪኮግናይዝድ ይላል። ትሪቲ ሪኮግናይዝድ ያደርጋል ኢትዮጵያ አስ አን ኢንዲፔንደንት ስቴት። ስለዚህ ስምምነቱ ኢትዮጵያ
ኢንዲፐንደንት ስቴት እንደሆነች ሪኮግናይዝ ወይ እውቅና ይሰጣል ማለት ነው። ኢትዮጵያ ኢንዲፐንደንት ስቴት ናት፣ ሴልፍ ገቨርንመንት ያላት ሀገር ናት ወይ በራሷ ማስተዳደር ትችላለች የሚል ሪኮግኒሽን ይሰጣታል ማለት ነው። ነገር ግን አወሪ ዘ አግሪመንት ሬስትሪክትድ ዘ ካንትሪ ሶቨሬኒቲ ኢን ሜኒ ዌይስ። ለምሳሌ አግሪመንቱ በብዙ መንገድ የሀገሪቱን ሉዓላዊነትን ይገድባታል ማለት ነው። ሶቨሬኒቲዋን ሬስትሪክት ያደርጋታል ወይ ይገድባታል በብዙ መንገድ ማለት ነው። ከነዛ ውስጥ ዜስ ኢንክሉድ ዘ ፎሎዊንግ ፖይንትስ፣ ለምሳሌ የተወሰኑ ፖይንቶችን ኢንክሉድ ያደርጋል። ለምሳሌ ኢትዮጵያን አርሚ ዋዝ ትሬንድ ባይ ዘ ብሪቲሽ ሚሊተሪ ሚሽን። ለምሳሌ የኢትዮጵያ ወታደሮች በምን ትሬንድ ይሆናል ወይ ትሬኒንግ ከማ ያገኛል ማለት ነው? ከብሪቲሽ ሚሊተሪ ሚሽኖች፣ ከብሪቲሽ ስልጠና ከብሪቲሽ ይወስዳሉ የኢትዮጵያ ወታደሮች ማለት ነው። ቀጥሎ ብሪቲሽ ሚኒስተር enjoyed privilege over the other diplomatic representation in Ethiopia. አዘር ዲፕሎማቲክ ሪፕሬዘንቴሽን ካለ ለምሳሌ ፎሬን ሪሌሽን ካለ ኢትዮጵያ ስታብሊሽ ማድረግ አትችልም ከብሪቴን አማካኝነት ውጭ ማለት ነው። ስታብሊሽ ማድረግ አትችልም ይላታል ማለት ነው። ቀጥሎ ብሪቲሽ አድቫይዘር ዌር አሳይንድ ኢች ገቨርንመንት ሚኒስተርስ። ለምሳሌ ገቨርንመንት ሚኒስተሮችን ማን አሳይን ያደርጋል? ብሪቲሽ አድቫይዘሮች አሳይን ያደርጋሉ ማለት ነው። እነሱን የሚቀጥራቸው እነሱ ይሾማቸዋል ማለት ነው። ስለዚህ ይህንን ምንን ያሳያል ማለት ነው? ለኢትዮጵያ ሕዝብ ምን እንደሌለ መብት እንደሌለ ያሳያል የትሪትመንት ማለት ነው። ስለዚህ ቀጥሎ ዘ ብሪቲሽ ሚሊተሪ ኩድ ዩዝ ፎርመር ኢታሊያን ስቴት ፕሮፐርቲ ዊዛውት ፔመንት ኤንድ ይላል። ስለዚህ ብሪቲሽ ሚሊተሪ ምን ያደርጋል? ዩዝ ዋት ፎርመር ኢታሊያን ፕሮፐርቲ። ለምሳሌ ከዚህ በፊት በኢትዮጵያ ውስጥ የኢጣሊያኖች ንብረት አላቸው በኢትዮጵያ ውስጥ ባሉ ሰዓት ማለት ይችን ንብረት ይጠቀማሉ ዊዛውት ፔመንት ማለት ያለምንም ክፍያ። ከዚህ በፊት የጣሊያን ፕሮፐርቲ የሆኑትን ፕሮፐርቲ ወይ ንብረቶችን ይጠቀማሉ ማለት ነው። ብሪቲሾች እንዲጠቀሙ ይፈቅዳል ትሪቱ ማለት ነው። ከዛ the British were also to remain control of the region termidas out and the reserved area along boundary with the British Somaliland and the rest of the Ugandan። ስለዚህ ሪዘርቭድ የሆኑ ኤሪያዎች ነበሩ ብሪቲሽ ሶማሌላንድ ላይ ጋር በአንድ ላይ አድሚኒስትሬት ለማድረግ ብሪቲሽ የሚፈልግ ቦታ አለ ማለት። ስለዚህ ይሄንን በአንድ ላይ ማስተዳደር ስለሚፈልግ ምን ይፈልጋል? ሪጅኑን ተርሚናል ሁዳ የሚለውን ኮንትሮል ማድረግ ፍላጎት ነበረባቸው ማለት። ስለዚህ እስከ ኡጋደን ማለት። ቀጥሎ ዘያ ፓወር ሬዲዮ ስቴሽን ለምሳሌ ሬዲዮ ትራንስፎርሚንግ ስቴሽን ሬዲዮ ጣቢያን ኮንትሮል ማድረግ ይፈልጋሉ ብሪቲሾች። ቴሌፎን ሲስተምን ኮንትሮል ማድረግ ይፈልጋሉ። ዘር ያሉ ወይ መንገዶችን ኮንትሮል ማድረግ ይፈልጋሉ ማለት ነው። የባቡር መንገድ የባቡር ትራንስፖርትን ኮንትሮል ማድረግ ቴሌፎን ሲስተሙን በእነሱ ቁጥጥር ስር እንዲውል ያደርጋታል ማለት ነው። ስለዚህ the British East African shilling was made the official monetary unit። ስለዚህ የብሪቲሽን ኢስት አፍሪካ ሽሊንግ እዚህ ጋር ብሪቲሾች ኢስት አፍሪካ ላይ ኮሎኒ ያደረጉት ሀገር ውስጥ ሽሊንግ መባል ወይ እኛ አሁን ብር ብለን የምንጠቀመውን ሞኔተሪ ይጠቀማሉ ማለት። ስለዚህ በኢትዮጵያ ውስጥ ኢስት አፍሪካን ብሪቲሽ ሽሊንግ እንዲሰራ ይፈቅዳል ትሪቱ ማለት ነው። እነኚህ ፖይንቶችን ሪስትሪክት ያደርጋል ወይ ይገድባል ማለት። ስለዚህ እነኚህ ፖይንቶች ተግባራዊ ከሆኑ የኢትዮጵያን ሶቨርኒቲ ያሳጣታል ማለት ነው። ስለዚህ ቀጥሎ ዘ ሰከንድ አንግሎ ኢትዮጵያን ትሪቲ ዋዝ ሳይንድ ኢን ዲሰምበር 1944። ቀጥሎ ሁለተኛ በብሪቲሽ እና በኢትዮጵያ ውስጥ መካከል የተደረገ ስምምነት ዘ ሰከንድ አንግሎ ኢትዮጵያን ትሪቲ ይባላል ማለት ነው። ዋዝ ሳይንድ ኢን ዲሰምበር 1944 1944 ላይ ተፈራርሟል ማለት ነው። ዘ ብሪቲሽ promised to restore Ugandan to Ethiopia and also allowed Ethiopia to use the Djibouti አዲስ አበባ railway። ስለዚህ እዚህ ጋር ብሪቲሽ ፕሮሚስድ ያደረገው ኡጋደንን ሪስቶር ለማድረግ ኢትዮጵያ የጅቡቲን ራይልዌይ
ከጅቡቲ እስከ አዲስ አበባ ያለውን ሪያል ወይ እንድትጠቀም አለው ያደርጋል ወይ ይፈቅዳታል ማለት ነው። በሁለተኛ ትሪቲ ላይ ማለት ነው ዘ ፕሪቪሌጅ ኢንጆይድ ባይ ዘ ብሪቲሽ ሚሊተሪ ኦቨር ዘ አዘር ዲፕሎማቲክ ሪፕሬዘንቴሽን ኢትዮጵያ ዋዝ ኦልሶ ሊፍትድ። ስለዚህ ያው ፎሬን ሪሌሽንን ኢትዮጵያ ሜክ ማድረግ ትችላለች ወይ ስታብሊሽ ማድረግ ትችላለች የሚል ነው። ሁለተኛ ትሪቱ ሁለተኛ ጊዜ የተፈራረሙት እነኚህ ፖይንቶችን ይፈቅዳታል ማለት ነው። ሞሮር ዘ ብሪቲሽ አግሪድ ቱ ትሬን ኤንድ ሞደርናይዝ ኢትዮጵያን አርሚ። ስለዚህ ቀጥሎ ምንን ይገልጻል? ትሬት ብሪቴኖች ተስማምተዋል። እዚች ጋር ምን ለማድረግ ነው የተስማሙት? የኢትዮጵያን አርሚ ወይ የኢትዮጵያን ሚሊተሪ ትሬን ለማድረግ ወይ ትሬኒንግ ለመስጠት እና ሞደርናይዝ ለማድረግ ተስማምተዋል ማለት ነው። አኮርዲንግሊ ዘ ሴትአፕ ሚሽን ኮልድ ብሪቲሽ ሚሊተሪ ሚሽን ቱ ኢትዮጵያ የሚል ነበረ የትሪቱ ሴትአፑ ማለት ነው። ሀወር ዘ ኦጋዴን ስቴድ አንደር ዘ ብሪቲሽ አንትል 1954። ስለዚህ ኦጋዴን በብሪቲሽ ኤጅ እስከ 1954 ድረስ ነበረ ማለት ነው። ኤርትራ ሪሜይንድ አንደር ዘር አድሚኒስትሬሽን ፎር 1941 to 1952። Immediately after the end of the Second World War, Ethiopia government demanded that Eritrea could be unified with Ethiopia based on historical and geographical grounds. ስለዚህ ሁለተኛ ከዓለም ጦርነት በኋላ ወዲያውኑ የኢትዮጵያ መንግስት ምን ያደርጋል? ምን አይነት ፍላጎት አለኝ? ፍላጎቱን ያሳያል። ኤርትራ ከእኔ ጋር ዩኒፋይ የሆነ ይላል ማለት ነው። ኢትዮጵያ መንግስት ምን ይፈልጋል? ኤርትራ ከእኔ ጋር ወይ ከኢትዮጵያ ጋር ዩኒፋይ ሆኖ በአንድ ገቨርንመንት ስር እንዲተዳደር ይፈልጋል። ኢትዮጵያውያኖች ይፈልጋሉ ማለት ነው። ስለዚህ ከነዛ ለምሳሌ ከጥያቄ በኋላ የተወሰኑ ፓርቲዎች ነበሩ ማለት ነው። ዲፍረንት ፖለቲካል ፓርቲስ ኢመርጅድ ኤንድ ካም አፕ ዊዝ ዲፍረንት ኦፕሽን ቱ አድሬስ ዘ ኩዌሽን ኦፍ ኤርትራ። ስለዚህ ይችን ኩዌሽን ወይ ኢትዮጵያ ኤርትራን ከኔ ጋር ፌዴሬት ትሆናለች ብላ ባቀረችበት ሀሳብ ላይ የተለያዩ ፖለቲካል ፓርቲዎች ተሳትፏቸውን አድርጓል ማለት ነው። ከነዛ ውስጥ አንዱ ዩኒየኒስት ፓርቲ ነው። ዩኒየኒስት ፓርቲ ምን ይላል? ኮንስቲቱቲንግ ሲንግል ላርጀስት ፖለቲካል ግሩፕ ነው። ሲንግል የሆነ ትልቅ ፖለቲካል ግሩፕ ነው። ላርጅሊ ቤዝድ ኦን ኦርቶዶክስ ክርስቲያን ኤንድ ዘ ትግርኛ ስፒኪንግ ፖፑሌሽን ዲማንድድ ዘ ዩኒፊኬሽን ኦፍ ኤርትራ ዊዝ ኢትዮጵያ። ይቺ ፓርቲ ምን ይፈልጋል? ኤርትራ ከኢትዮጵያ ጋር ዩኒፋይድ ይሁን ይላሉ ማለት። ስለዚህ ኦርቶዶክስ ክርስቲያኒቲ ናቸው። ኦርቶዶክስ ክርስቲያኒቲ እና ቀጥሎ ምንድን ናቸው? ኦርቶዶክስ ክርስቲያኒቲ ኤንድ ትግርኛ ስፒከሮች ናቸው ማለት። ስለዚህ ትግርኛን ይናገራል፣ ስፒክ ያደርጋሉ ማለት። ስለዚህ እነዛ ዩኒየኒስት ፓርቲ ምን ይፈልጋል? ኤርትራ ከኢትዮጵያ ጋር አንድ ትሁን ይላታል ማለት ነው። ቀጥሎ ምን አለ? ኢንዲፐንደንስ ብሎክ ይባላል። ኢት ዋዝ ኮሌክሽን ኦፍ ዲፈረንት ግሩፕስ ዛት ዌር ዩናይትድ ባይ ዜር ኦፖዚሽን ቱ ዘ ዩኒየን ኢት ኢንክሉድድ ይላል። ስለዚህ እዚህ ጋር ሁለት ሀሳቦችን ኢንክሉድ ያደርጋል ማለት። ስለዚህ ሙስሊም ሊግን ስለ ሊበሬሽን ፕሮግሬሲቭ ፓርቲ ኢንክሉድ ያደርጋል ማለት ነው። which had this strong holding Muslim inhabited lowlands and the liberal progressive party አለ which campaigned for the independence of ኤርትራ united with ትግራይ። ስለዚህ ኤርትራ ከትግራይ ጋር ዩናይትድ ይሁን ይላል። it was creation of ብሪቲሽ ነው ክሬት የተደረገው who had advocated policy of partitioning ኤርትራ by attaching the lowland of ሱዳን ከሎላንድ ኦፍ ሱዳን ጋር ምን አታች ለማድረግ እና ከዛም ዩናይቲንግ ዘ ትግርኛ ስፒኪንግ አይላንድስ ከትግርኛ ስፒኪንግ አይላንድን ጨምሮ ሶማሌ ሎላንድ ሶማሊያን ፓርትን ጨምሮ በአንድ ላይ ዩናይት ያደርጋታል እቺ ፓርቲ ማለት ነው። ቀጥሎ ፕሮ-ኢታሊያን ፓርቲ የሚባል አለ። ፕሮ-ኢታሊያን ፓርቲ ብራውት ቱጌዘር ኢታሊያን ሴትለርስ ከኢታሊያን ሴትለሮች ጋር በአንድ ላይ ብራውት ማድረግ ይፈልጋል። ኤርትራንስ ሁ ሰርቭድ ኢን ዘ ኮሎኒ አርሚ። ስለዚህ ኤርትራኖችን እንደ ኮሎኒ አርሚ መጠቀም ይፈልጋሉ ፕሮ ኢታሊያን ፓርቲ ማለት ነው። ስለዚህ ኤርትራን ኮሎኒ አርሚ የሚያደርጉት በምን ስም መጠሪያ ነው? ኤክስ አክሳርስ ይባላል። and the people who makes rise this group was mainly supported by the Italian እነኚህ
ሰፖርት የሚያደርጉት በምንድን ነው? ከጣሊያኖች ነው ማለት ነው። ዘ ቪክተሪየስ ፓወር ኦፍ ዘ ሰከንድ ወርልድ ዋር ናውን አዝ ፎር ፓወር አለ። ይህም ለምሳሌ ለሰከንድ ወርልድ ዋር ቪክተሪየስ የሆነው የሰከንድ ወርልድ ዋር አሸናፊዎች የሚባሉት ብሪቴን፣ ፍራንስ፣ ሶቪየት ዩኒየን፣ ዩናይትድ ስቴትስ ናቸው። found it's very difficult to settle the Eritrean issue and hence finally passed its on to United Nations in 1948። ስለዚህ እነኚህ አራቱም ሀገራቶች ማለት አራቱም ሀገራቶች የኤርትራን ኢሹ ፊክስ ማድረግ አልቻሉም ማለት ነው። ስለዚህ ስለከበደባቸው ምን አደረጉ? ወደ ዩናይትድ ኔሽን 1948 ላይ ፓስ አደረጉ የነሱን ኢሹ ማለት ነው። ስለዚህ the United Nations passed resolution called UN resolution 390 ቪ የሚባል ሪዞሉሽንን አዘጋጁ ማለት ነው። አዳፕትሩን ዲሰምበር 2 1950 ዚስ ሪዞሉሽን ዲሳይድስ ዛት ኤርትራ ሹድ ቢ ዩናይትድ ዊዝ ኢትዮጵያ ባይ ፌዴሬሽን። ስለዚህ እነኚህ ዩናይትድ ኔሽኖቹ ምን አደረጉ ማለት ነው? ኤርትራ ከኢትዮጵያ ጋር ዩናይት የሆኑ የሚል አዋጅ አወጡ ማለት ነው። ስለዚህ ይህንን ይመስላል። እስቲ ለማንኛውም ኤክሰርሳይሱን እንስራ። ትሩ ኦር ፎልስ ፓርት እንጀምር ማለት ነው። አንደኛ ግሬት ብሪቴን ኦኩፓይድ ኤርትራስ ፎርማል ኮሎኒ 1941። ስለዚህ እዚህ ጋር ምንድን ነው ፎርማል ኮሎኒ አላደረጉም 1941 ላይ። እቺ ፎልስ ነው። አንደኛ ጥያቄ ፎልስ። ዘጓደን ሁለተኛ ዘጓደን ስቴድ አንደር ዘ ብሪቲሽ አንትል 1954። ኤትሮ ነው ኡጋደን እስከ 1954 ድረስ በማን እጅ ነበረች ማለት ነው? በብሪቲሽ እጅ ነበረ ማለት ነው። ዘ ዩናይትድ ኔሽን ሬዞሉሽን 390 ቪ supported the separation of Eritrea from Ethiopia. This is the false because of ዩናይትድ ኔሽን ምን እንድናደርገው ሰፓሬት ሳይሆን ዩናይት እንዲሆኑ ነው የፈቀደው። ሰፓሬት ማለያየት ሳይሆን ዩናይት እንዲሆኑ ነው ያደረገው። ሶስተኛ ጥያቄ ፎልስ። አንደኛ ፎልስ፣ ሁለተኛ ትሩ፣ ሶስተኛ ፎልስ ማለት ነው። ስለዚህ መልቲፕል ቾይስ እኒ እስቲ አንደኛ መልቲፕል ቾይስ ምን ይላል? which of the following political group did not support the independence of Eritrea in the immediate world war second። ስለዚህ እዚህ ጋር ምን ይላል? ከነዚህ ውስጥ ኤርትራን ኢንዲፔንደንሲ ሰፖርት ያላደረገ ፖለቲካል ፓርቲ የትኛው ይላል? ኤ ሚሊተሪ ሊግ፣ ቢ ዩኒየኒስት ፓርቲ፣ ሲ ላይቤሪያ ፕሮግሬሲቭ ፓርቲ፣ ዲ ፕሮ ኢታሊያን ፓርቲ ይላል። ስለዚህ እዚህ ጋር የጣሊያን ኢንዲፔንደንሲ ኦፖዝ ያደረገው ማን ነው ማለት ነው? ዩኒየኒስት ፓርቲ። ዩኒየኒስት ፓርቲ ለምሳሌ ዩኒየኒስት ፓርቲ የሚለውን እዚህ ጋር ማየት እንችላለን። ዩኒየኒስት ፓርቲ ምን ይላል? ምን ማድረግ ይፈልጋል? ዩኒፊኬሽን ኤርትራ ዊዝ ኢትዮጵያ ይላል። ለዚህ ምንድን ነው እዚች ጋር ኤርትራ በራሷ የራሷን ችላ ኢንዲፔንደንት እንድትሆን አይፈቅድም ማለት ዩኒየኒስት ፓርቲ። ስለዚህ ይሄ ዩኒየኒስት ፓርቲ ነው። አንሰሩ ቢ ነው ማለት ነው። ቀጥሎ ኤርትራ ሁ ሰርቭድ ኢን ዘ ኮሎኒ አርሚ ዌር ናውንስ ምንድን ነው የሚባለው? አስካርስ ይባላል። አንሰር ኤ ነው ማለት ነው። ኤ ነው ማለት ነው። ስለዚህ የሚቀጥለው ጊዜ ያው ዘ አሜሪካን ኢራ የሚለውን እናያለን ማለት ነው። ስለዚህ በዛሬ ትምህርታችን በዚህ እናቆማለን። ያው ቻናላችን ሰብስክራይብ በማድረግ አግዙልን። እናመሰግናለን። በቀጣይ ትምህርት እንገናኛለን።